ይዤላችሁ የቀረብኩት እንግዳ ሁላችሁም በጉጉት የምትጠብቁትን መልስ ይዞላችሁ የመጣ እንግዳ ነው። ከዘማሪ ዲያቆን አቤል መክብብ ጋር እገኛለሁ። አቤል እንኳን ደህና መጣ። እንኳን ደህና ቆየሽ። ዳናይት መክብብ እና አቤል መክብብ ወንድምና እህት ናቸው ወይስ አይደሉም የሚል በጣም ብዙ ቪዲዮ በኛ ተሰርቶብናል። በተለይ ደግሞ የመዝሙር አልበምን የለቀቅ ሰሞን በስማም በቃ እንዳለ የኛ ቪዲዮ ነበር የነበረውና የኛ ቪዲዮ ሲመጣ እንደዚህ አይነት ቪዲዮ ሲመጣልህ ታሳልፈዋለህ ወይስ ትጨርሰዋለህ? የአልበሙ ምርቃት ጊዜ የመጀመሪያው ምርቃት ላይ ነበር አብረን የተገኘ ነው እና ሳይወጣ አልበሙ እንደውም ይሄ ንግግሩ ራሱን ችሎ አንድ አልበም ሆኖ ነበር እና ኮሜንት አለ ምናምን እሱም በጣም ሰዎችም ሲልኩልኝ ነበር። ብዙ ነው የሚልኩልኝ በተለያየ ነገሮች ሊንክ ይልኩልኛል ምናምን አያቸዋለሁ። እንዴት ነው የሚያናድድ ኮሜንት ወይ የሚያስቅ ኮሜንት አላገኘም? ያው አንዳንድ ሰው ደስ ይላል ፍቅሩን ይገልጻል፣ ታድላችሁ ይላል፣ የሆነ ነገር ይላል፣ ደስ ይላል። ብዙዎቹ ደስ ይላሉ። አንዳንዱ ደግሞ ከዛ ከሆነ ነገር መሀል መቼስ የሆነ ነገር አይጠፋምና በስሜት ሆኖ የሚጽፍ ሰው አለ። ወደ ልቡ ሲመለስ ደግሞ ወይ እወዳቸዋለሁ እንደዚህ ይላልና በስሜት ሆኖ የሚጽፍ ሰው ነው የተለየ ቃላት የሚያወጣው። አይደሉም እንዳይሉ ደግሞ መልካችንን ደግሞ ይመሳሰልባቸዋል። በተለይ ከዚህ በታች ይመሳሰልባቸዋል። ከዛ ደግሞ በጣም ብዙ ነገር ብቻ የእናቱ ዥንጉርጉር ይላሉ ምናምን ብዙ ኮሜንት አለው። አሁን ወደ ብዙዎች ጥያቄ ልገባ ነው። አቤል መክብብ እና ዳናይት መክብብ እህትና ወንድም ናቸው ወይ የሚል ጥያቄ በጣም የብዙዎች ጥያቄ ነው እና ከአንተ አንደበት እንስማ። እውነት ከአንቺ አንደበት ቢሆን ነው ጥሩ። ከኔ ስሙት። እሺ እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የእኔ አባት ለሱ አጎቱ ነው። የእሱ እናት ደግሞ ወይዘሮ ሰናይት ለእኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ።